ጤና ይስጥልኝ እንዴት ናችሁ? ዛሬ እስቲ ስለ ገበያ አዋጭነት እናያለን እና አንድ ሰው ቢዝነስ መቀጠል አዲስ ቢዝነስ መጀመርም ሲፈልግ ወይም ያለውን ቢዝነስ ማስፋፋት ሲፈልግ ገበያውን ማወቅ መቻል አለበት ማለት ገበያውን ማጥናት መቻል አለበት እና አንድ 10 ፖይንቶች አሉ ገበያ የምናጠናባቸው ቴክኒኮች ለነሱ ነጥብ እንሰጣለን። አሁን ልክ የመጀመሪያው መስፈርት ስናይ ነጥብ እንሰጣለን ከ0 እስከ 10 መጨረሻ ላይ እንደምረና ምን ያህል እንደሆነ መገምገም እንችላለን ነው። መጀመሪያ ደረጃ የምናየው ነገር አጣዳፊነት ነው። ይህ ነገር እኛ ይዘነው የምንቀርበው አገልግሎት ወይም ምርት ለህዝቡ ምን ያህል አስፈላጊ ነው የሚለው ነገር በጣም ወሳኝ ነገር ነው። ሁለተኛው የገበያው ስፋት የገበያው ስኮፕ ይሄንን ምርት የሚፈልጉ ሰዎች ብዛታቸው ምን ያህል ነው። እሱ ብቻ አይደለም። ሶስተኛ ላይ የምናየው ደግሞ ብዛታቸው እንዳለ ሆኖ እኔ ላቀረብኩት አገልግሎት ወይም ምርት ደግሞ መክፈል የሚችሉ ሰዎች አፎርድ ማድረግ የሚችሉ ሰዎች ብዛት ምን ያህል ነው። አራተኛ ደረጃ ላይ ደንበኛን ለመያዝ ምን ያህል ውጪ ያስፈልገኛል። ይሄ ማስታወቂያን ያካትታል። ደንበኛ በጣም አስፈላጊ ነገር ነው። ደንበኛ ከሌለ ቢዝነስ የለም ማለት ነው እና ደንበኞችን ለመያዝ ምን ያህል ወጪ ያስፈልገኛል፣ ምን ያህል ልፋት ያስፈልገኛል የሚለው ነገር በጣም ወሳኝ ነገር ነው። አምስተኛ ላይ ምርቱን ወይም አገልግሎቱን ዴሊቨሪ ነው። ምርቱን ወይም አገልግሎቱን ለማድረስ ዴሊቨሪ ለማድረግ ለምሳሌ እንዳልኳቸው ነው። አንድ የሆነ ምግብ ቤት ያለው ሰው ቴካዌይ ቢባል በፍጥነት ማድረስ ይችላል ወይ፣ ወጪው ምን ያህል ነው የሚለው ነገር በጣም አስፈላጊ ነው። በሰባተኛ ደረጃ የገበያው ፍጥነት ነው። ምን ያህል ፍጥነት ገበያ ውስጥ መግባት እችላለሁ፣ በምን ያህል ጊዜ ውስጥ አሁን ያሰብኩትን ስራ በምን ያህል ጊዜ ውስጥ መጀመር እችላለሁ የሚለው ነገር በጣም አስፈላጊ ነው። ስምንተኛ ደረጃ ላይ የምናየው በቅድሚያ መነሻ ኢኒሻል ካፒታሌ ይህን ገበያ ለመጀመር ወይም ለማስፋፋት ይህን ያህል ገንዘብ ያስፈልጋል። ይሄ ገንዘብ አሁን በእጅ ያለ ወይ ወይም በብድር አገኘዋለሁ ወይ የሚለው ነገር በጣም አስፈላጊ ነው። ካልሆነ ምኞት ሆኖ ይቀራል ማለት ነው። ዘጠነኛ ላይ ተደራራቢ ምርት የሚባል ነገር አለ ለማቅረብ ከዚህ ጎን ለጎን ስራዎችን መስራት መቻል አለብኝ እና ይህንን ስራ ሰርቼ ይሄኛውን ቢዝነስን እንዲደግፍልኝ አለ ወይ እንደዚህ አይነት ኦፖርቹኒቲ እንደዚህ አይነት አጋጣሚ አለ ወይ ቢኖርስ መስራት እችላለሁ ወይ ነው። አስረኛ ላይ ምርቱን እያሻሻልኩ መሄድ እችላለሁ ወይም ደግሞ ሳይሻሻልስ ይሄ ምርቴ ለምን ያህል ጊዜ ረጅም ጊዜ ሊቆይልኝ ይችላል፣ ፋሽን አያልፍበትም ለምሳሌ ወይም ደግሞ ወደ ፋሽን እኔም እያሳደግኩት መሄድ እችላለሁ የሚለውን ነገር ማጥናቱ በጣም አስፈላጊ ነው። ለነዚህ እንግዲህ ከ10 ነጥብ እንሰጣቸውና ያን 10 ነጥብ እናባዛለን። 10 ቢያገኘውን 10 ጊዜ 10 100 ነው። 5 ቢያገኝ 7 2 3 5 9 ምናምን እያለ ቤት ይደመርና ይሄ ነጥቦች ከሰጠናቸው በኋላ ይደመራል። እንግዲህ ከደመርናቸው በኋላ ውጤቱ ከ50 በታች ከሆነ ወደ ሌላ ቢዝነስ መሻገር አለብን። ኃይልና ጉልበታችን ማባከን የለብንም። ሌሎች የተሻሉ ስራዎችን መፈለግ አለብን ማለት ነው። ነገር ግን ከ75 በላይ ከሆነ ይህ ቢዝነስ በጣም አሪፍ ቢዝነስ ነው፣ በአስቸኳይ መጀመር መቻል አለብን ማለት ነው። ውጤቱ ግን ከ50 እስከ 75 መሀል ከሆነ እየተንገዳገደ የሚሄድ ቢዝነስ ስለሆነ በጣም አደገኛ ቢዝነስ ነው። በጣም ጥንቃቄ ይፈልጋል ለማለት ነው እና በጣም አመሰግናለሁ። ሰላም